እስልምናን ሊያጠፉ ሲመጡ የመገዳደል እንትን አለ። ይሄ ጦርነት ግደሏቸው። እዚህ ጋር እኮ አትግደሏቸው። ዝም ብሎ ግደሉ አይልም። አትግደል፣ አንዲትን ነፍስ የገደለ ሰው ነፍሱን እንደጠፋ ነው ይላል። አንዲት ነፍስ የገደለ ነፍሱን ነው ግደል አይልም። መጋደልና መግደል ጦርነት አራት ቆይ ተረጋጋ። ተጋደሏቸው አይልም እዚህ ጋር። አንደኛ ግደሏቸው ነው። ያው ይሄን ቃል የሰጠው ማን ነው እያልኩ ያለሁት። አላህ ካልከኝ እዚህ ጋር አትግደል የሚለውን ህግ ሽሮ ነው። ይሄ ህግ ተሽሯል ማለት ነው። ግደል በሚል ተለውጧል ማለት ነው አይደል? እንደተሻረ እኔ ከቁርአን ማሳያለሁ። በነገራችን ላይ እሱ ችግር የለብኝም። ግን ይሄንን ይኸውልሽ አዳምጪኛ። አንዲትን ነፍስ የገደለ ነፍሱን እንደገደለው ይላል ቁርአን። እኔ አሁን ያልጠየቅኩት ለምን የምትመልስልኝ? የሰው ነፍስ አይደለም የእንስሳ ነፍስ መግደል ክልክል ነው እስላም ያለ ምክንያት። ግን አንቺ ሊገልሽ የመጣውን ሰው ምንድን ነው የምታደርጊው? እኔ የምጠይቅህ መልስልኝ። ትከለከያለሽ አትከለከይም? እኔ የምጠይቅህ መልስልኝ። እንዳወርድ አታስገድደኝ። ጥያቄ ጠይቀህ እንድትወርድ ስለምፈልግ አላወርድም። ግን ተሸነፍሽ ማለት ነው። ይኸውልሽ እንዳወርድ አታስገድደኝ። ይሄ ሌላ ርዕስ ነው። አዳምጥ። ስለዚህ ሚዩት እንድትደረግ እየፈለክ ነው ማለት ነው። ከዛ በኋላ ደግሞ ለጠይቃቸው ስለ አወራ አይደለም። ንገረኝ፣ ይሄን ንገረኝ። ተረጋጋ። መቼ አላህን ጨረስና መጠጥ አድርገን ከዛ ኢየሱስ ላይ ትጠይቀኛለህ ብዬ እኮ ነው የምታገስ እንጂ አላህና ኢየሱስ ነው የሚለው ርዕስሽ። ሁለቱንም ነው መነጋገር ያለ ነው እኮ። አንዴ አላህን ጨርስና ወደ ኢየሱስ አስጨርሽኝም እኮ አስጨርሽኝና ስለ ኢየሱስ ላትገቢያለሽ። አስጨርሽኝ እንዴ አዳምጥ ወንድማችን። ባይዘው አሁን ካወረድኩት ልጠይቃቸው ስል አወረዱኝ ብሎ እንትልኝ ነው። እኔ እንደዛ እንድትል ስለማልፈልግ ነው እየታገስኩ ያለሁት እንጂ እንደኔ ተናገሪ። ያዳምጣለሁ። ስለ ኢየሱስ ንገሪኝ። አዳምጥ። ስለ አምላክ አትመሰክርም ጊዜ ወስደ ጌታ ሆይ እመሰክራለሁ። ግን ስለ አላህ እሺ አዳምጥ። አትግደል የሚለውን ህግ አላህን የሰጠው ብለህኛል አይደለ? ይሄንን ህግ አላህ ሰጥቷል አይደለ? እኔ አንደኛውን አምጭልኝ ያልኩሽ ከኔ ሌላ አታምልክ የሚለውን እሱን ጨርስ። መጀመሪያ እኮ ተውሂድ ነው። ወዘኪርሽ መጀመሪያ አታምልክ ነው መጀመሪያው ትልቁ ወንጀል። ከመግደል የበለጠ ይሄንን ህግ አላህ ሰጥቷል አይደለ? እዚህ ጋር ግደሏቸው የሚለውን ቃል ከተናገረ ያንን ህግ ጥሎታል ወይስ አልጣለውም? ይኸውልሽ እኔ የምጠይቅሽን ደግሞ አዳምጪ። መጀመሪያ ከመግደል የባሰ 2 አምላክ 3 አምላክ 10 አምላክ ማምለክ ነው ወንጀል፣ ከባድ ወንጀል። መግደል ደግሞ ከዛ ቀጥሎ እታች ወረድ። በቃ እኔ እንድትጠይቀኝ በጣም ጊዜ ሰጠውክ። በመጀመሪያ አወረዱኝ እንዳትል በጣም ታገስኩ። እኔ ትዕግስት የለኝም በነገራችን ላይ እንደዚህ አይነት ሰዎች ላይ እንድትጠይቅ፣ ክርስትና ላይም እንድትጠይቅ ጊዜ ሰጠው። በመጀመሪያ ግን አላህን ጨርሰን ወደ ኢየሱስ እንመጣለን ብዬ ነበር። አሁን ምን አለ? የመጀመሪያ አጣብቂኝ ውስጥ ገባ፣ አላስኬደውም። ሁለተኛ አጣብቂኝ ውስጥ ገባ፣ አላስኬደውም። ሶስተኛ አጣብቂኝ ውስጥ ገባ። ምን አይነት አጣብቂኝ ከተባለ የሙሴን መጽሐፍ ለሙሴ የተሰጠው ለብሉይ ኪዳን የሙሴ 5ቱ ኦሪት ለአላህ የሰጠው በቁርአን ላይ የተገለጸው ተውራት ነው አለኝ። ነው አልኩት። አዎ እሺ አልኩኝና ከነዚህ መጽሐፍ ዘፍጥረት ምዕራፍ 19 ቁጥር 24ን ሳሳየው ይሄም አለም ያለ ሽርክ ነው፣ 2 አካላትን እግዚአብሔር እያለ አለ አይደለ? እሺ አትቀበለውም አልኩት። እሺ ህግጋቱን አውጪልኝ አለኝ። ህግጋቱ የተሰጡትን 10ቱን ህግጋት አወጣውለት። አውጥቼለት እሱ ላይ ይዛሃለው ዘኪር ተጋጋ ብዬ እነዚህን ህጎች የሰጠው ማን ነው አልኩት። ደግሞ አልኩኝና በቁርአን ላይ ሄጃ ሰጥ ገና ብዙ ነበሩ። አታመንዝር ምናምን የሚሉትን ነገሮች አላህ ራሱ እንዴት አመንዝሮ በቁርአን ላይ ሌላ ነገር እንደሚናገር ገና እኮ አሳይክ ነበረ፣ ግን መውጫ አጣ። ስለዚህ አሁን ወደ ኢየሱስ መለጠፍ ፈለገ። በመጀመሪያ እኮ ክፈችልኝ ያለኝ ራሱ ነው። ኦኬ ሙስሊም ወገኖቻችን፣ በመጀመሪያ እኛ ወጥመዱ ሳናስገባችሁ በፊት በጣም እናስጠነቅቃችኋል። ይሄን ታምናለህ፣ ይሄ ማለት እንዲህ ነው ብለህ ትረዳለህ፣ ትቀበለዋለህ፣ እንድታስተውሉ ማለት ነው። ወጥመድ ውስጥ ሳንከታችሁ በፊት ከዛ በኋላ ወጥመድ ውስጥ ከገባችሁ በኋላ አይ ተበርዟል፣ እንዲሆናል የሚል ሰበብ ታመጣላችሁ ማለት ነው። በመጀመሪያ በኮንፊደንስ ያወራችሁበትን ነገር አስተውሉ። ሙስሊም ወገኖቻችን፣ አላህን በነቢያት በጭራሽ ልታሳዩን አትችሉም። ለምን? የትኛውም ነብይ ስላልሰበከው። የትኛውም ነብይ ኢሳይያስ 53ን ከፍቼለት ሰው እግዚአብሔር አምላክ ምህረቱን ካላከለት በስተቀር ይሄ ልጅ ክርስቶስን የሚያውቅ አይመስለኝም እንትን ካላለ ማለት ነው። እግዚአብሔር አይነ ልቦናውን ካልከፈተለት ምን አለ?
ኢሳይያስ 53 ላይ ስለ እኛ ስለ በደላችን ተሸከመ፣ በእርሱ ቁስል እኛ ተፈወስን፣ የድህነታችን ተግሣጽ በእርሱ ላይ ነበረ የሚለውን ቃል ለነቢያት ነው አለ። የትኛው ነብይ ነው በደልህን የተሸከመው ስለው ደግሞ አይ በደላችንን የሚሸከም ነብይ የለም፣ ያንዱን በደል ሌላው ይሸከማል የሚል ትምህርት የለም። ይሄው ጥቅሱ ይላል እኮ። አይ ተበርዟል። ግን እኮ ለነብይ ብለህ ሰጥተው ነበር። ለምን በዚህ ነሐል ሰለሚ ትሄዳላችሁ ወገኖቻችን? ለምን በዚህ ነሐል እንደ ሳሙና ሙልጭ ትላላችሁ? ነቢያት ስለ ክርስቶስ እንደመሰከሩ ጭንቅላት ካለ ይሄው እንኳን አብርሃም አለን እኮ ጭራሹኑ ጉድ እኮ ነው። አብርሃም ራሱ ቢሰማው ነው የሚለው አብርሃም ራሱ ማለት ነው። እና ሌላ ሙስሊሞች ካላችሁ ላኩ፣ በዚህ ርዕስ ላይ ማውራት የምትፈልጉ ማለት ነው። በስነ ስርዓት ማውራት የምትፈልጉ ቢዘክር በስነ ስርዓት ማውራት የምትችል ከሆነ መግባት ትችላለህ። ግን አንተ ምንድነው አላህን ላይ ሳታወራ ኢየሱስ ላይ ላወራ። በመጀመሪያ ስለ አምላክ አብራራልን ብለን ርዕስ ጀምረናል አይደለ? እሱን ሳጨርስ ወደ ኢየሱስ ጥልቅ ማለት አይደለም። ስለ አላህ ጨርስ። እሺ ዘኪር አለ። ለምን 10ቱ ትእዛዛትን የመጀመሪያውን አታሳየኝም? በጣም ጥሩ። እሺ አሁን ከመጀመሪያው ላሳይ። አሁን እሱ ከሌላ አታምልክ የሚለውን ለምን አላሳየሽኝም? ችግር የለም እኔ አሳያለሁ። ችግር አንተ አሁን እኮ አዲስ ነገር ያመጣ መስሎ ነው። በቃ ደስ ያለክ እኮ ከኔ ሌላ አታምልክ የሚለው ቃል እንደው ኢየሱስ ክርስቶስን አምላክ አያደርገው መንፈስ ቅዱስን አምላክ አያደርገው የሚል መስሎ ነው አንተ ምስኪን። እሺ ይኸውልህ እስቲ ከእኔ በቀር ሌሎች አማልክት አይሆኑልህ ይላል። ምንድነው? በቃ አለቀ። ይሄ ነው። ምንድነው? አለቀ። አላህን አሳየኸኝ። የታለ? አንድ ቁጥር ነው። አንደኛ ቁጥር የመጀመሪያው ከኔ በቀር ሌሎች አማልክት አይሆኑልህ። በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ውስጥም ነገር የማናቸው ምሳሌ የተቀረጸውን ምስል ለአንተ አታድርግ። እችን 10 ትእዛዛት የትም ቤተክርስቲያን አታያትም እኮ አያውጧትም። አላህን ነው አሁን እያሳየኝ ያለው። ይሄ አምላክ ብቸኛ አምላክ ሰማይና ምድር የፈጠረ ጌታ ነብያት የሰበኩት ትምህርት መሆኑን ልነግርሽ ነው የፈለኩት። ማን ነው እዚህ ጋር? ማን ነው ይሄ አምላክ? ከእኔ በቀር ሌላ አምላክ አይሁንልህ። ለሙሴ የላከው ፈጣሪ ማለት ነው። ፈጣሪ ሰማይና ምድር የፈጠረ ማን ነው? ይኸውልሽ እኛ አላህ እንለዋለን፣ እናንተ እግዚአብሔር ትውታላችሁ። ሌላውም ጋድ በእንግሊዝኛ ጋድ ይለዋል። የተለያየ ስም ተሳሳተ። ግን ያ ፈጣሪ ሙሴ በፈጣሪ ተላከ መሆኑን አብርሃም በፈጣሪ ተላኩ መሆኑን እናምናለን። ስለዚህ የመጠሪያው ጉዳይ አምላክ አንድ መሆኑን አላህ የሚል እዚህ ጋር ሳየንስ አላህ እኮ ቅድም ኤሎሄ ብሎ ይለዋል። ኢየሱስ ኤሎህ ይላል። ኤሎህ ማለት በዕብራይስጥ ቋንቋ ኢላህ ማለት አላህ ማለት ነው። ማስረጃ ኢላህ ማለት አላህ ማለት ነው ብሎ የተረጎመለ አንድ የዕብራይስጥ ሊቅ ክፈትና ሳየን። ኢየሱስ በቂ ነው ለምስክርነት። ኢየሱስ ቃል በቂ ነው። ኢላህ ብሎ ኢላህ ማለት አላህ ማለት ነው ብሎ የተረጎመ አንድ ኮሜንታሪ ማን ነው? የዕብራይስጥ ሊቅ ከፍታ ሳየን እስቲ በዕብራይስጥ እንደዚህ ብሎ የተረጎመ ክፈትና ሳየን። ኤሎሄና አምላኬ ብሎ ተረጉሟል። አምላኬ ብሎ ላይ ተረጉመው ክፈትና ዕብራይስጡን አሳየን። ኮለበል ኤሎሄ ይላል አምላኬ ማለት ነው ይላል አይደለም? አሁንም ያስገባው ያለ ማስረጃ እንዲሁ ተረተረስ እንድታወራ ሳይሆን በማስረጃ እንድታምን። ይሄንን አላህ ነው ብለሃል አይደለ? ክፈትና አሳየን። ስለምታውቂው ነው የምነግርሽ። ለምን ቀላል ነው ላንቺ ታውጪዋለሽ። ኤሎሄ ማለት አምላኬ ማለት ነው። ክፈትና አሳየን። አታሰባብልኝ። ክፈትና በማስረጃ ሰዎችን ለማሳመን ሞክር። ተረተረስ ሳይሆን ክፈትና በማስረጃ ልክ እኔ ማስረጃ ከፍቼ እንደማወራው ክፈትና በማስረጃ ሰዎችን ለማሳመን ሞክር። አላህን በነቢያት አሳየኝ ስለ የሙሴን አምላክ አምጥታ አሳየኝ አይደል? መጽሐፍ ቅዱስ ላይ እዛው ከሙሴ መጽሐፍ ሳትወጣ ሙሴ ሶስቱ ስላሴን እንደሰበከ ዘፍጥረት ምዕራፍ 19 ቁጥር 24ን ስከፍትልህ ይሄ ሽርክ ነው አልክ እኮ። ደነገጥክ እኮ።
አሁን ይሄንን አውዱን ስላልተረዳ ከኔ በቀር ሌሎች አማልክት ሁለት እግዚአብሔር ስትኝ ታዲያ እንዴ ምን ልበል? ሁለት እግዚአብሔርን ላከው፣ እግዚአብሔርን ለመነው፣ እግዚአብሔርን አመለከው። ስለዚህ ሙሴ አንድ ቦታ ችግር አይደለም እንዴ? ስለዚህ ሙሴ አንድ ቦታ ሁለት አካላትን እግዚአብሔር ብሎ ጠርቷል። ይሄን አትቀበለውም? ሁለት እግዚአብሔሮች በአንድ ላይ ሱብሃንአላህ ይሄን አትቀበለውም? አላህ ከማጋራት የጠራ ነው። ሱብሃንአላህ ማስረጃ አልባነክ ማስረጃ አውጥተህ በማስረጃ ታምናለህ ብዬ ነበር። አንዴ ስልክ ላውራ ጋይስ